ማን ነው እንዴ? አይደለም አረብሽ ማን ትክክልኩ ዝም ራስ ፈትልኝ ምንድነው የማታ እንዴ? አንተ አንተ ፈትልኝ አልከው እና ሳምልኝ ቢዋለሁ እኮ ነው የራስ ጥፋት ነው። እሷ ነው ባለጌው ማለት በቃ ነው በጣም ወደድኩት። እሱ ራሱ ምን እያደረገ ነው? ይሄ ውሻ ነው ምን አደረገ? ምን አንተ እንግባ ሰላም፣ ይህ ሰው መንገሻ ይባላል። ባለቤቴን ፈትኑልኝ ሲል እኛ ጋር መጥቷል። እኛም ጥያቄውን ተቀብለን ባለቤቱን ለመፈተን ሙሉ ዝግጅታችንን ጨርሰናል። እንግዲህ ውድ ፋሚሊዎቼ እንዳልኳችሁ አቶ መንገሻ እንግዲህ መጥቷል። እኔ አሁንም እንደተለመደው ሁልጊዜ እንደምለው አቶ መንገሻን አንድ መጠየቅ የምፈልገው ጥያቄ ቢኖር ለምንድን ነው መፈተን የፈለከው ወይም ደግሞ ለምንድን ነው የተጠራጠርካት? ያጠራጠረህ ነገር ምንድን ነው የሚለውን ጥያቄ ነው። ምንድን ነው ያጠራጠረህ? እስኪ አቶ መንገሻ። እውነቱን ለመናገር አሁን ላይ ብዙ ነገሮች እንኳን አይደለም ያጠራጠረኝ። ያው ከዚህ በፊት በደንብ ነው ማምናት። ያው እናንተን ፕሮግራም ከማየት ሲጀምር የሆነ ለካ የተደበቀም ነገር ሊኖር ይችላል ብዬ ጠርጥሬ ነው። ያው ከባለቤቴ ጋር ከክፍለ ሀገር ነው አብረን የመጣ ነው። እንደ ነገር ከልጅነት ጀምሮ ነው ምናምን ብለኛል። እና ያው በጣም ነው ወዳት ነኝ። ለጠረጠራትም ያው መጠርጠር አይባልም፣ ግን ያው ግዴታ መጠንቀቅ ያስፈልጋል በሚለው ነው የእናንተም ሚዲያ እንደሚያስተላልፈው ማለት ነው። ስለዚህ ለዛ ነው አንተን ላገኝ አንደኛ የመጣሁት እዚህ። ምን መሰለ አሁን እኔና እሷ አሁን ከቅርብ ጊዜ ወዲህ ትንሽ የሆነ በመሀላችን ክፍተት ያለ መግባባት አለ። በዛ ምክንያት ሊሆን ይችላል ወይ ደግሞ ሌላም ነገር ካለ በሚለው ነው እንድታጣሩልኝ የፈለኩት። ያለ መግባባቱ ምንድነው ማለት ያለ መግባባቱ የተፈጠረበት ምክንያት ምንድነው በመሀላችሁ? ያው እኔ ክፍለ ሀገር ነው ትምህርቴን የጨረስኩት። እሷ ደግሞ በአንዳንድ ምክንያቶች ትምህርቷን አቋርጣ ነበር። እኔ አሁን በራሴ በግል ስራ ላይ ነው ተሰማርቼ ያለሁት። እሷም ደግሞ ያው ትምህርቷን ጨርሳ አሪፍ ስራ እንድትይዝ ነው ፍላጎቴ። እሷ ግን ምንም ያው ምክንያት በሌለው ነገር ሁልጊዜ ትምህርቷን ትታ ስራ ትላለች። እኔ ደግሞ ያንን አልፈልግም። በዛ ምክንያት ነው። አንተ ምንድነው የምትፈልገው? ስራ ካልሰራች ምን እንድትሆን ነው የምትፈልገው? ያው እኔ የምሰራው ገንዘብ በቂ ነው። እሷንም ያኔንም ህይወት በስትክክል እንድንመራ ይረዳናል። እሷ በተረፈ ግን ተምራ ትልቅ ደረጃ ደርሳ ላይ ተፈልጋለሁ። ያው ኦኬ ማለት አሁን አንተ አትስሪ የምትልበት ዋነኛው ምክንያት እሷ ያቋረጠችውን ትምህርት እንድትቀጥል ነው ማለት ነው? አዎ እንድትቀጥል ነው። ተማሪ ነው የምትላት? ተማሪ ያው ትምህርት። አሁን አንተ ተማሪ ስትላት እሷ ምንድነው የእሷ መልስ? እኔ መማር ሳይሆን የምፈልገው አሁን ላይ መስራት ነው የምፈልገው ነው የምትለው እሷ። ኦኬ አንተ ደግሞ ያ ነገር ስራ ገንዘብ እኔ ጋር ካለ ስራው ምን ያደርጋል? ትምህርትሽን አሳድጊና እውቀት ያዢ ነው ያ። አዎ በፊት ኧረ እኔ መማር እፈልጋለሁ ትል ነበር። አሁን ላይ ነው በጣም ኦኬ እሺ። በፊት ለትምህርት ያላት ጉጉት በደንብ ስለነበረኝ እኔም ደግሞ የራሴ ስራ እስኪይዝ ነበር ተስተብቀና። አሁን ደግሞ ስራውን ሳገኝ በራሴ አሁን የራሴን ካፒታል ሳቋቁም እሷ ደግሞ ትምህርቷን እንድትቀጥል ነው ፍላጎቴ ከበፊትም። እና አሁን ላይ ትምህርትሽን ቀጥይ፣ ስራው ምንም ከትምህርቱ በኋላ ይደርሳል ነው የኔ ፍላጎት። በዛ ምክንያት ነው መሀላችን ላይ ግጭት እየተፈጠረ ያለው። ስለዚህ ዋናው ግጭት በቃ እሷ እሰራለሁ አንተ ደግሞ ተማሪ ነው። አዎ እንደዛ ነው። ኦኬ እንግዲህ በጣም አሪፍ ነግረኸኛል። ታሪካችሁን ማጫውተኛል። ከልጅነት ጀምሮ ጓደኛሞች እንደነበራችሁ ትምህርት ቤት ላይ ያላችሁ ላይፍ በደንብ ነግረኸኛል። የነገርከኝ የፍቅር ታሪክ የእውነት በጣም የሚያስቀና ታሪክ ነው የነገርከኝ። እና ደግሞ አሁን ጥርጣሬ ትንሽ ያሳደረብኝ አንደኛ ግቢ ውስጥ የሆነ ደላላ አለ እና እሱ ጋር እኛ ግቢ ውስጥ የሆነ ደላላ አለ። ኦኬ ሁልጊዜ በስራ ምክንያት ምናምን እየተገናኙ ስራ ፈልግልኝ ስለምትለው ኦኬ ደላላውን ስራ ፈልግልኝ ያለች ትሄዳለች። ተከራይ ወጋ ማለት እሱም ተከራይ ነው። እና ትንሽ ያው ይሄ ነገር ራሱ ምንድነው እንድልና በቃ ሁልጊዜ ነው ባገኘዋቸው ቁጥር ስራውን አገኘህልኝ በሚል ነገር ሲያወሩ ነው። አንዳንዴም የወጡ ምናምን እኔ ደግሞ ነፃ እንድትሆን ነው ፍላጎቴ። ችግር የለውም በቃ ትሂድ በሚለው ለቅቄያታለሁ። በዛ ምክንያት ያው
ብዙ ጊዜ ከሱ ጋር ግንኙነት የጀመረች ይመስለኛል። እኔ ጠርጣሪ። ስለዚህ ዋናው ምክንያት ያጠራጠረ ነገር እሱ ነው ማለት ነው። እና በደላላው ዙሪያ በደንብ እንድጣራልኝም ፈልጋለሁ ማለት ነው። ታረግብኛል ታረግብኝም የሚለው በቃ ዋናው ነገር እሱ ነው። በቃ አሁን እኔ ፍላጎቴ በቃ ያንን ለማወቅ ነው ውስጥ ይላል ገባ። በቃ ይሄንን በደንብ ደግሞ ያው እና ብላ ወይም ደግሞ ከኔ ሌላ ሰው ጋር ትሄዳለች አትሄድም የሚለው ለዚህ ነው ይሄን ያጠራጠረ። እኛ ደግሞ በዛ መንገድ እንፈትንልሃለን። በቃ ያው በጣም አሪፍ ችግር የለውም። እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው። ነግረኸኛል፣ ብዙ ታሪኮችን አጫውተኸኛል። ከልጅነት እስካሁን ድረስ ያላችሁን ፍቅር ከክፍለ ሀገር ጀምሮ እዚህ ድረስ ምን አይነት ህይወት እንዳሳለፋችሁ ነግረኸኛል። የእውነት የሚያስቀና ፍቅር ነው ያላችሁ። እኛም እንግዲህ በቀጣይ የምናደርገው ወደ ፈተናው ነው የምንሄደው ማለት ነው። ፈተናውን ስንፈትን ብታልፍ የኛ ደስታችን ነው። ሁሉም ሰው ፈትኑልኝ ሲል የኛ ምኞት የሚፈተነው ሰው ሁሉ እንዲያልፍ ነው። ግን ካልሆነ ደግሞ ውጤቱ ምንም አማራጭ የለንም። ሁሉንም ነገር አብረን የምናየው ይሆናል ማለት ነው። አንተ አሁን ምን ይመስላል? የምታልሽ ይመስላል ወይስ ካለ ግምት አንፃር? ውስጤን አላውቅም፣ እየተጠራጠረ ነው ማለት ነው። ዳጎቴን ባውቅ ኖሮ አንተ ጋርም አልመጣም ነበር መፍትሄው ፈልጌ። ስለዚህ ግን ያው የሆነ ነገር ይኖራል ብዬ ግን አስባለሁ። ያው ያ ነው። ያው ችግር የለም። እንዳየኸው እኛ እንግዲህ ሚዲያው ላይ እንዳየኸው በምታውቀው መንገድ ነው የምንፈትነው። በመጀመሪያ ምንድነው የምናደርገው? እንግዲህ ስንፈትን ያው ስራ ትፈልጋለች ስላልከኝ ምንድነው የምናደርገው? ያው ደላላው ደግሞ ብዙ ጊዜ ስራ ይፈልግላታል ብለኛል። ስለዚህ ራሱ ቴክኒክ ተጠቅመን ነው የምንፈትናት ማለት ነው። ምንድነው የምናደርገው? ወደዚህ የምንጠራት ስራ ተገኝቶልሻል ማለት ደላላው ስልክሽን ሰጥቶናል፣ የመስተንግዶ ስራ ተገኝቶልሻል በሚል እንጠራታለን ማለት ነው። ስለዚህ እሷ መታ የመስተንግዶ ስራውን ለመጀመር እኛ ደግሞ የምናቀርብላት የተለያዩ ቻሌንጆች አሉ። በእነሱ ቻሌንጆች መሰረት ቀስ ቀስ እያለን እንግዲህ እንፈትናታለን። ለአንተ ታማኝ ነች ወይስ ጥቅምን አስበልጣ ትሄዳለች የሚለውን ነገር እዛ ጋር የምናየው ይሆናል፣ አብረን የምናየው ይሆናል። ስለዚህ አንተም ከካሜራ በስተጀርባ ሆነ ትከታተለናለህ ማለት ነው። እያንዳንዱ በካሜራ እይታ ውስጥ የሚፈጠረውን ነገር ታየዋለህ ማለት ነው። ስለዚህ ቀጥታ ወደ ቢሮአችን ሄደን ካሜራዎቹን እንደብቃለን። የምንፈትንበትን ቢሮ ወይም ደግሞ ቦታችንን ታየዋለህ አንተ ማለት ነው። እዛው የምንሄድ ይሆናል። እንግዲህ ውድ ተመልካቾቻችን ፈታኙ ካሜራ ይቀጥላል። ሁላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። የምታግዙን የምትደግፉን በዚህ መንገድ ነውና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ማየት እንዳይረሳ ላለው አብራችሁን ቆዩ። ካሜራውን ወደ ማስቀመጥ እንሄዳለን ማለት ነው። እየገባች ነው እንደምናያት። ሰላም አለን። እሺ ምን ልታዘዝ? ደውለህልኝ ነበር። ኦኬ ተደውሎልሽ ነው? አዎ ደላላው ስልክሽን የሰጠኝ ምናምን ብለኸኝ። ኦኬ አዎ ሰርካል ብለሻል ወይ? ሰርካል በጣም አሪፍ። አዎ ደውለልሽ ነበር። ምንድነው የመስተንግዶ ስራ እንደምትፈልጊ ነግረው ነበርና በመስተንግዶ መስራት እንደምትፈልጊ ነግረው ኦልሬዲ እኛ ጋር ክፍት ቦታ ስላለ ነው የደወልልሽ። አዎ እሱን ስራ ነው ፈልግልኝ ያልኩት። ኦኬ በጣም አሪፍ። ስለዚህ እዚህ ጋር ፎርሞች አሉ ምናምን እነሱን እንትን እንላቸዋለን እንሞላቸዋለን። ያው ቦታውን ምናምን ማየት ነው የሚቀርሽ። ኦልሬዲ ከታች ስትገቢ ያየሽው በግራ በኩል ያለው ማለት ነው እሱ ነው ሆቴሉ። አጠቃላይ ያሉት የውጪ ያሉት ምናምን አይተሻቸዋል። በጣም አሪፍ። ያው እዛ ነው የምትሰሪ። እንዴት አየሽው ቦታውን? በጣም አሪፍ ቦታ ነው። አሪፍ ቦታ ነው። እኔ የምፈልገው አይነት ቦታ ነው። በጣም አሪፍ። ያው ለከስተመሮቻችን እኛም በደንብ አክቲቪቲው አሪፍ የሆነ ሰው መስተንግዶ ላይ የሚያስፈልጉትን ነገሮች ታውቂያቸዋለሽ መቼ በደንብ ሰዎች ጋር መግባባት፣ የምታሳዩ ፊት ሪያክሽን፣ አንድ ከስተመር ሲመጣ አቀባበላችን፣ ከስተመር ሰርቪስ እንዴት እንደምንሰጥ ምናምን አሉ። እነሱን የኛ ህግ አለ፣ ሌላ ሆቴል የሚሰጥ ህግ አለ። እኛ ጋር ደግሞ በራሳችን ሆቴል በራሳችን የምንተዳደርበት ህግ አለ። እሱን በደንብ
አንድ ቀን እንትን እንላለን። መመሪያዎቹን አጠቃላይ እንሰጥሽና አንድ ቀን እሱ በደንብ ቼክ ታደርጊዋለሽ። እንደዛ ነው የሚሆነው ማለት ነው። የስራ ልምድ የስንት ዓመት ነው ያለሽ? እኔ ሰርቼ አላውቅም። ፍላጎት ነው ያለኝ ማለት እችላለሁ መስራት። ምንም በመስተንግዶ ላይ ምንም አይነት ልምድ የለሽ? ምንም ሰርቼ አላውቅም፣ ግን ደግሞ ካሳያችሁ መስራት እችላለሁ። አይ ምንድነው መሰለሽ ያየሽው ሆቴል ነው፣ በጣም ትልቅ ሆቴል ነው፣ ትልልቅ ከስተመሮች የሚመጡበት ነው ቦታ ነውና ልምድ የሌለው ሰው ማስገባት ለኛ በጣም ሪስክ አለው። ማለት እኔም ኃላፊነቱን ወስጄ በዚህ ቦታ ላይ እንትን ማለቱ ይከብደኛል። እኔም ኃላፊነቱን መውሰድ አልችልም። እኔም ያስጠይቀኛል እንደዚህ አይነት ነገር። አይ እኔ ልምድ የለኝም፣ ግን በቃ እችላለሁ መስራት የምፈልገው ስራ ስለሆነ። አዎ ምንድነው መሰለሽ ያው እንዳልኩሽ ነው፣ መስተንግዶ ላይ እኛ ጋር የሚጠይቁ ፎርማሊቲዎች አሉ። የመጀመሪያው ነገር የተስተካከለ አቋም፣ ፊዚካል። ምክንያቱም ሰዎች ሲመጡ ደስተኛ ሆነው መስተናገድ አለባቸው። ስለዚህ አሁን አንቺ ጋር እንዳየሽ በጣም አቋምሽን በጣም አሪፍ ነው፣ በጣም ቆንጆ ነሽ። ግን እንዳልኩሽ ልምድ ደግሞ በጣም ወሳኝ ነገር ነው እና የሚገርምሽ ነገር የኛ ሆቴል እንትን ነው እንደ የቁመት እንትን ራሱ አለ ማለት ሜትር ከ56 በታች መግባት አይችልም ለሴት ማለት ነው። ቢገባ እንኳን ወይ ቦታ ይኖረዋል። አሁን አንቺ ዳይሬክትሊ ፊት ለፊት ላይ ነው እናቆምሽ። ገባሽ? ፊት ለፊት ላይ ነው ከስተመር ሰርቪስ መጀመሪያ እንደመጡ የምትቀበይው አንቺ ነሽ። ቦታ ምታስይዝ ሲቆመትሽን አንዴ ማየት ይችላል። ይቅር አንድ ቆመሽ እስኪ በጣም እኔ አቋምሽ በጣም ነው እኮ ለምን ይገኛል? ችግር የለውም። እዚህ ስራ ላይ ተለክፋለች ልበል? አይ ፍላጎቷ ስለሆነ ይመስለኛል። አሁን መስተንግዶ ምን ሆነ ፍላጎት? አይ ቆይ ተረጋጋ እስኪ። ገና መጨረሻውን ካላየ ነው እሱ ነገር በጣም ከባድ ነው። ልምድ ማለት ሆቴል ላይ ደግሞ በእርግጥ ማለት ሰምተሽ የምታውቂ ከሆነ ዋናውና ወሳኙ ነገር ልምድ ነው። በጣም ማለት ልምድ በጣም ወሳኝነት አለው። ይሄን ታውቂያለሽ እኮ ነው መጀመሪያ አልነገርሽም? ደላላው ሲደውልልኝ በእርግጥ እኔ በጣም አሪፍ ልጅ አለች ብሎ ነው የደወለልኝ። ሌላ ነገር አልነገረኝም። ማለት ስለ ስራ ልምድ ምናምን አልነገረኝም። በጣም አሪፍ ልጅ አለች ብቻ ነው ያለኝ እኮ። እኔም ፈልግልኝ ያልኩት መስተንግዶ ላይ ነው። እኔንም በጣም እኮ እንትን አጣብቂኝ ውስጥ ከተትሽኝ። ለዚህ ሆቴል ደግሞ ልምድ እንዳልኩሽ በጣም ወሳኝ ነገር ነው። በጣም ማለት ነው በጣም ወሳኝ ነገር ነውና እንዴት ነው እኮ አምነህ ቅጠረኝ። በደንብ አንቺ በራስሽ ትተማመኝናለሽ? 100% እርግጠኛ ነኝ። ሰው እንዴት ነው እስኪ ተምረሽ አሪፍ ስራ ያዥ ሲባል መስተንግዶ ይሻለኛል ብሎ ሙጥኝ የሚቀመጠው እንዲህ አይነት ሰው አለ? ምን አይነት ማጂ ሆነች ሰው ነች? በእናትህ 100% እሺ ማለት የሙከራ ጊዜ ይኖራል። እሱን የሙከራ ጊዜ ልሽ ሙከራ 45 ቀን የሙከራ ጊዜ አለ። እሱን ልሽና ኦሬዲ እኔ ላይ ምንም አይነት እኔንም እንዳታስጠይቂ ነው ገብተሽ ልምድ የሌለው ሰው አምጥተህ ምናምን ተብሎ እኔ ላይ ነው ጥያቄ የሚመጣው ነው። እንደዛ እንዳይሆን ነው። እሺ ብቻ እሺ እንደዛ እሱ ቢያንስ በሱ ልተማመንና የሙከራ ጊዜው ልውሰድና እንትን እናድርግ። የስራ ሁኔታዎች አሉ። አሁን እኛ ጋር እንትኖች አሉ፣ የፈረቃዎች አሉ። ሶስቱንም ፈረቃዎች የመስራት ግዴታ አለበት አንድ በመስተንግዶ የሚሰራ ባለሙያ እኛ ጋር። የጠዋት አለ፣ የከሳት አለ፣ የማታ አለ። ማታ ማለት አዳር ማለት ነው። በሶስት ፈረቃ ነው የምናሰራው። አሁን አንድ 15 ቀን ከጠዋት ከሰራሽ 15 ቀን ከሰዓት ነው፣ 15 ቀን ደግሞ አዳር ነው። ስለዚህ አሁን እኛ ከቀጠርንሽ በኋላ አንዳንድ ምክንያቶች የሚያቀርቡ ሰራተኞች አሉ። እሱን አንቀበልም ማለት ወይ ባለትዳር ሆነሽ ባለቤትሽ የማይፈቅድ ከሆነ እንደዚህ አይነት ነገር ወይ ደግሞ ለየት ያለ ምክንያት ኖሮሽ አዳር ማትሰሪበት ካለ እንደዚህ ነገሮች ቅድሚያ አንቀበልም። እንዴት ነው አንቺ ትዳር ላይ ምናምን ባለትዳር ነሽ? ትዳርም አትለውም፣ ግን በቃ እንደ ደባል አብሮ የሚኖረው ሰው አለ። እቺ ውሻ እኔ እንደባል። ኧረ ቆይ ተረጋጋ። አይደለም እንዴ ምን ሆነ ነው? ተረጋጋ እንጂ። አይደለም እያየሁ ነው እኮ። ኦኬ ዝም ብለሽ አብሮ በመኖር ደረጃ ብቻ ማለት ነው። ግን ለጊዜው ነው እንጂ እኔ ለብቻ የተከራይኩ ገና አላየነው። ደግሞ ደገመችው ስራ ተረጋጋ መንጌ ተረጋጋ።
ተረጋጋ። ስለዚህ እኔ አሁን ዋናው ነገር ይሄንን የሚጠየቁሽ ያው እሱን ለማረጋገጥ ብቻ ነው እንትን ነው የስራው እንትን ላይ እክል እንዳይፈጥር ነው። ገባሽ? አሁን ሁለት ሪስክ አልወስድም ልምድ የሌለው ሰው አንጥቼ ከዛ ደግሞ አዳር ሲቀየር ሸፍት አልሰራም የሚሉ ሰዎች አሉ። አይ እኔ እሰራለሁ። ትሰሪያለሽ? አዳር ትሰሪያለሽ? እሰራለሁ። የጠዋቱንም የከሰዓቱንም ምንም ጥያቄ የለብሽ። ስራውን ነው የምፈልገው እኔ ችግር የለውም። ስለዚህ እዛ የሚያስጨንሽ ያው በደባል ነው ትኖርሽኛ? አዎ በደባል ነው ግን ማለት እኔ ስራ እንዲከለክለኝ ምናምን አልፈልግም። ኦኬ። ስለዚህ ያው ደባል ከሆነ ኖርማል እንትን ማለት ትችያለሽ። ያው ኦልሬዲ ያው እስካሁን ብር ምናምን እንትን ስለማታገኙ የቤት ኪራይ ላይ በማዋጮ ምናምን የሚሆነው አይደል? እንደዛ ላይፎችን እኛም ማሳልፈን ነው የደረሰ። ከባድ ነው በጣም። ኦኬ አይሁን እስከዛ እንትን ማለት ነው እንደምንም እየተቸጋገርሽ እንዳልኩሽ አስቸጋሪ ነው በእርግጥ ህይወት በሁሉም። የአዲስ አበባ ልጅ አለሽ ልጅ ያለሽ? በቅርብ ነው እንደዚህ የመጣሁት። ኦኬ ከክፍለ ሀገር ማለት ነው? ኦኬ ታዲያ በምን ሁኔታ እንደዚህ ያው ስለዚህ ደባል አብረሽ የምትኖር ቤተሰብ ነው ወይስ ምንድን ነው? ማለት እንዲሁ የምታውቂው ሰው ነው? አይ እንታወቅ ነበር ከዚህ በፊትና ወደ አዲስ አበባ ስመጣ ደግሞ ሌላ የምሄድበት ቦታ አልነበረም። አጋጣሚ እሱ ታውቂዋለሽ? እዛ እሱ ጋር አሳረፈሽ? አረቺ ውሻ ደባል እያለች እኮ አስሬ ስም መጥራት ጀመረች እኮ። ተረጋጋ። ጭራሽ እኮ አላውቅህም እያለች እኮ እየተናገረች እኮ ነው። በቃ አይደለም የት ነው የምትገባው? ቆይ ተረጋጋ እንዴ። ገና ስንት ነገር እናያለን። ምን ነው እንዴ? እና የሆነ ስንጨርስም እንዴ በዚህ ስሜት አለ። ኦኬ በጣም ከባድ ነው እንደዚህ አምነሽ መቀመጥሽም። አንቺ እንደውም እንዲሁ እዛው ነው የምታውቂው ማለት እዛ ሀገርሽ እያለሽ ነው የምታውቂው? እዚህ ሳትመጪ? አይ እዚሁ ነው የማውቀው። እዚህ ከመጣሽ በኋላ የምታውቂው ሰው ነው? አላውቀውም። ከዚህ በፊት አላውቀውም። አንቺም ግን በጣም ከባድ ነው። ከባድ ነው። አይ ለጊዜው ነው ስራ ሊያዝ እንጂ እኔ ጀመር ከሱ ጋር መኖርም አልፈልግም። እኔ እዚህ አዲስ አበባ ነው የምታውቀኝ ነው? ግን አንተ እርግጠኛ ነህ አይደል? ከክፍለ ሀገር አብራችሁ ነው የመጣችሁት? ከዛ ነው ይዣት የመጡት። አብረን ነው ደግሞ አብረን አዲስ አበባ የገባነው። ለነገሩ በጣም እንትን ነው። እኔ ሳይሽም ደግሞ በጣም እውነት በጣም የሚያሳዝን ታሪክ ነው ማለት ወይ እኔ እንደ በአንድ ጊዜ ድፍረትም እንዳይሆንብኝ እንጂ እኔ ማለት ብዙ ሰዎች ሲቸገሩ ያለው ግን ደግሞ ይሄ ደግሞ ትንሽ ከፋማ ዝም ብለሽ መተሽ ከሰው ጋር ደባል እየኖርሽ ምናምን ለስራሽም እክል እንዳይፈጥርብሽ እንደ እድል ሆኖ እኔም ብቻዬን ነው የምኖረው እና አንድ ክፍት ባዶ ክፍል አለ። ፍላጎቱ ካለሽ አሁን እንደዚህ ከምትቸጋገሪ እዛም መኖር ትችላለሽ ልልሽ ነው። ቢያንስ የቤት ሆነት እኔ ችግር የለውም። እኔ ቢያንስ ገባሽ የስራሽ ላይ የሆነ የደሞዝም የምንም እንትን እስከምታገኚ ለጊዜው በነፃነት እዛ አሪፍ ክፍል ጽድት ያለ ቦታ ነው በነፃነት እንትን ማለት ትችላለሽ። ካላስቸገርኩ ደስ ይለኛል። እውነት ማለት አንቺ ፈቃደኛ ነሽ ለዚህ? አዎ ፈቃደኛ ነኝ። እንዴ ነው ማለት እኔ ከሱ ጋር መኖር አልፈልግም። ጀመረ ያው ግዴታ ስለሆነብኝ ነው እንጂ አልፈልግም ከሱ ጋር መኖር። እንዴ እየሰማልኝ ነው? ስራቴና ተምረሽ ትልቅ ደረጃ ድረሽ ባልኳት አንተ እኮ ልክ እኮ ነህ። ምን እሷ ልክ ነኝ ያሰብች እኮ ነው። አንተ ልክ ነህ። እኔ ለሷ ባሰብኩኝ ከዛ ይዤ መጥቼ ሰው ላድርግሽ ባልኳት በቃ አሁን እኮ እዚህ ድረስ መጣል አይደል? ፈተናት መጣል። ያው ከአንዳንድ ደባል ሰው ጋር በጣም አስቸጋሪ ነው። አዎ በጣም ከብዳል። በእናትሽ በቃ እኔ እንዳልኩሽ ነው። በቃ እኔ ሴትም ነሽ ሴት ልጅ ሆኖ ደግሞ እንደዚህ አይነት ነገር በጣም ከባድ ነው። ችግር ምናምን ብዙ ነገር ያጋጥማል እና እኔ ጋር እንደ እድልም ሆኖ ብቻዬንም ነው የምኖረው። ባዶ ክፍልም አለ። ስለዚህ እዛ ፍሪ ሆነሽ መኖር ትችያለሽ ነው። ካላስቸገርኩ ደስ ይለኛል። ኧረ እኔ ምንም አታስቸግሪም። ነገርኩሽ እኮ እኔ ብቻዬን ነው የምኖረው። እንደውም ሰው ራሱ እፈልጋለሁ። እንኳን እንዳንቺ አይነት ቆንጆ አይደለም ማንንም ሰው ታግዤ የለ እንዴ? አመሰግናለሁ ለተባበረ። ኖርማል ነው። አንቺ ፈቃደኛ በመሆንሽ ራሱ ጥሩ ነው። አንቺ ፈቃደኛ ከሆንሽ በእኔ በኩል ምንም ችግር የለም። አይ እኔ ከሱ መገላገል ብቻ ነው የምፈልገው። ማለት እዚህ መተሽ ከዚህ በፊትም ጓደኛ ምናምን የለሽም? አይ የለኝም። በቃ ከገጠር እንደመጣሁ እሱ ነው። ከክፍለ ሀገር እንደመጣሽ እሱ ጋር? ኦኬ። እስካሁን እሱ ጋር ነው የቆየሽው? አዎ እሱ ጋር። ምንም ጓደኛ ምናምን የለሽም ማለት ፍቅረኛ ምናምን? አይ የለኝም። ለዚች ነው ያን ሁሉ መስዋዕት ስከፍል የኖርኩት። ተረጋጋ፣ ተረጋጋ። ይኸውልህ ወንድሜ መንገሻ ማነህ? ተረጋጋ እሺ። ግን ከባድ ነው በእንደዚህ አይነት ውበትና አቋም ይዞ ፍቅረኛ ለመያዝ
አጋጣሚ ነው ወንዱ ፈዟል ነው ብለው ይራዛ ነው አዲስ አበባ ለነገሩ ምን እኛም እኮ ስራችንን እያለን ሴት ምን ቀና ብለን አንይ እንዲህ አጋጣሚ ሲፈጠር እንጂ አላገባህም? ኧረ እኔ ምንም እንኳን ማግባት ፍቅረኛም ራሱ የለኝም። ማለት ምንም እንደዚህ ያው ስራ ላይ ነው ሙሉ ጊዜ የምታሳልፊው ተንተያስ ትወጫለሽ ከማታ እዚሁ ቢሮ እዛ ስትወጪ ደግሞ ትሄጃለሽ ቤትሽ ነው ክትትል ብለሽ ስራሽ የምትሰሪው ጠዋት ማታ አዳርም አለው የስራ አስቸጋሪ ነው ደግሞ እንደ አንቺ አይነት ደግሞ ከባድ ነው የሆነ ገጠመኝ ራሱ አይመስልም አንቺም መኖሪያ ቤቱ ምኑ አሰቃይቶሻል ዛሬ ደግሞ እኔም እንደዚህ ባዶ ቦታ ካለ ምናምን በዚህ አጋጣሚ መጠቃቀሙ ምናምን በምክንያት ነው የተገናኘው ምን ታውቃለህ በዚሁ ተጀምሮ የሚደርስበት አይታወቅም ማለት እኔ ደስ የሚል አቋም በጣም ደስ ያለሽ እና እንዳልኩሽ ልብስሽንም ምናምን ይዘሽ እንትን ማለት ትችያለሽ አራመጣለሁ በጣም አሪፍ ማለት በጣም ቆንጆ ነሽ ለማድነቅ ያክል እኔ ነው እዚህ ማለት እንደዚህ የሚያስቸግርሽ ሰው ምንም እንትን የለም ማለት ጓደኛ እንዴት ነው ልጥበስ ምናምን ያለ ሰው የለም አይ አብዛኛው ጊዜ ከቤት አልወጣምና ከደላላው ጋር ነበር የምንገናኘው እሱንም ስራ ለምፈልግ በስራ አጋጣሚ ምናምን ደስ ይላል ደግሞ ቆንጆ ነሽ ነይስ በጣም እኮ ነው የሆነ ይጋብዛል ምንድነው የምታስቸግሪው? አንተ ቆንጆ እንዴ ተቀመጭ ያላት ተቀመጠች። ኧረ ቆይ አይደለም ቆይ ተረጋጋ እንዴ አንዴ መተናል እኮ ምን ሆነ መንገሻ እንዴ ያየው ነው እኮ በቃ አንዴ እንጨርሰው እስኪ እስከመጨረሻ ምን ሊፈጠር እንደሚችል ከዚህ በኋላ ነው አናውቅም አይደል እንዴ ቆይ እሱ ራሱ ምን እያደረገ ነው ያለው እሱማ ስራው ነው እኮ ራሱ አንዴ ማለት እሱ ምን አደረገ እሱ የራሱ ጥፋት እኮ ነው ወንድ ልጅ ቆንጆ ይባላል ልጅ ነው አረ እናንተ ሀገር አይባልም እኛ ጋር ምንም እንደዚህ የሚባል ነገር የለም ያው እኛ ጋር ወንድ ልጅ ቆንጆ ይባላል ልጅ ወንድ ነክ በቃ ተመቸሽ በጣም አረ አይ ደግሞ የማይጠበቅ ነው እንደዚህ ከሴት ልጅ ወንድ ልጅ ማድነቅ ብዙ ጊዜ አልተለመደም አይ ብቻ ደስ ትላለህ እና እንዴት ነው ጓደኛ የለኝም ማለት አዎ የለኝም አንተም ከሌለ ኧረ እኔ ምንም የለኝም ጓደኛ ብቻዬን ነው የምኖረው እንዳልኩሽ ደግሞ ልብስሽንም ይዘሽ መጥተሽ ከዚህ በኋላ አብረን ነው የምኖረው ደስ ይለኛል እኔ አልፈልግም ሲጀመር ከሱ ጋር መኖር ኦኬ ምንሽም አይደለም ምንም አይደለም ምን ቁጥጥር ምናምን ያደርጋል ትንሽ ከቤት እንዳልወጣ ምናምን ይፈልጋል አለ አይደል አንድ ቤት ስትኖር ደግሞ ይከብዳል ማለት እንዴት ያስጨንቅሻል ምናምን ማስጨነቅ ሳይሆን በቃ ከቤት እንደወጣ አይፈልግም እንዴ ደባል ሆነ ምን ያገባው እሱ ማለት አንቺ የራስሽ ላይፍ ነው እሱም የራሱ ላይፍ ነው ግን ይከብዳል እንደዚህ እንዳትወጪ ምናምን ማለት ደረጃ ድረስ እንደወጣ አይፈልግም ከባድ ነው ይሄ በጣም አስቸጋሪ ነው እንደውም እስካሁንማ አገላግለዋለሁ አይ አንቺም እንደዚህ ፊት መስጠትም የለብሽም ገባሽ ፊት መስጠት ምናምን የለብሽም አንድ ማለት ግን አብሮ መኖሩ ራሱ አይከብድም አንዳንዴ እኮ አብረሽ ስትኖሪ ያውም ከወንድ ልጅ ጋር በጣም ከባድ ነው እሱማ ከባድ ነው ግን ምንም ማድረግ አልቻልኩም አማራጭ አጥቼ ነው አስቸገርሽም በሌላ ነገር ምናምን ያስቸገርሽ አይ እዛ ደረጃ እንኳን አንደራረስም ምንም አይደለም ያው ማለት እንዳንቺ አይነት ቆንጆ ልጅ እኮ አግኝቶ እንትን ማለቱ ከባድ ነው አንቺ ቢከብድም ያው መቻል በጣም ቆንጆ ነሽ የሆነ ጸጉርሽም ደስ ይላል የእውነት ደስ ትያለሽ እና አይ ቲንክ እኔም ኦልሬዲ ስራ የጨረስኩ ነው ወይ ጊዜ ማሳለፍም እንችላለን ጥሩ ጊዜ ደስ ይለኛል ኦኬ ታዲያ እዚህ ቢሮ ምን አይመችም እኮ ማለት ያው ጊዜ ካለሽ እዚህም ወጣ ብለን ፈታ ማለት እንችላለን ለምን ወጣ እንላለን እና እዚህ ቢሮ ውስጥ ይደብራል አይ ያው ቢሮ ውስጥ ምንም የሚመች ሁኔታ አይደለም ማለት የሚመጣ ሰው አለ አይ ምን አበጣሪ እሺ
ከዚህ በላይ ምን አለ? ልቀቀኝ። ኧረ በእግዚአብሔር ቆይ መንገሻ ቆይ አይደለም ቆይ አይደለም መጀመሪያ እስከ መጨረሻ ነው። እንደዚህ አይደለም በዚህ ሁኔታ አይደለም የምንቀጥለው። ምን ነው እንዴ? ከዚህ በላይ እንዴት አይደለም መጀመሪያ በዚህ ሁኔታ አንቀጥልም። እስኪ እስከ መጨረሻው ነው ከዛ በኋላ አልችልም ከዚህ በላይ ማየት። አዳምጥ እስኪ በጣም ሰው እንኳን አይደለም ግን ያው ቢሮ ውስጥ እኮ ለምን ልብስናታውልቆ አልሞቀህም? ልብሴ ከላይ ያለው ኧረ ልብሴ ማለት ላውልቀው ነው። እንደምን ፈልግሽ? አይ ከሞቀህ ብዬ ነው። ኧረ ምን ይሞቃል ብለሽ እንደውም ቢሮ ቀዝቀዝ ያለ እኮ ኧረ ይሞቃል። እኔ ግን እየሞቀኝ ነው እኔ ነው። አይ እኔ ደግሞ ይሄንን ባውልቀው ልብስም አላደረኩም እኮ ይሄ ምን ችግር አለው ታዲያ? እኔ አይደለም ያለሁት ያው ልብስህን አውልቅ እያለች እኮ በፈጣሪስ ያው ይልች ውሻ ናት በእውነት እግዚአብሔርን ውሻ ናት። አንተ ተረጋጋ ቆይ ማርያም ወንድሜ ተረጋጋ ቆይ። ኧረ ወንድ ልጅ ቆይ አይደለም ቆይ እስከ መጨረሻው ነው በእናትህ። ወይኔ መንገሻ እና ልብሴን አውልቄ ራቁቴን ፈታ እንድትል እኮ ነው ሌላ ነገር አይደለም። አይ ያው ቢሮ ውስጥ እኮ አይመችም ብዬ ነው። ሰው አይመጣም። አይ ማንም አይመጣም። እርግጥ ግን ያው ቢሮ ውስጥ እኮ አይመችም። ምን እኮ እኔ ደግሞ ስለተመቸኝ በቃ እዚህ ሁሉንም ነገር መጨረስ ፈለግኩኝ። እሱ ገባኝ። ግን ቢሮ ውስጥ እንዴት ይሆናል ብዬ ነው እኮ። ከፈለክ ደግሞ ቤትህም ሄድ እንችላለን እኮ። እኔ እንደዛ ነበር ያሰብኩት እኮ። አንቺ ያው እዚሁ ፈጣንሽብኝ እንጂ እኮ ማታ እዛ አብረን እንደር አንተ ቤት እኔ ጋር ቤት ከዛ በንጋታው ልብሴን ሂጅ ወስድና በቃ እንደዛማ ካለ እኔ ነገርኩሽ። ለስራው ምናምን ይመቻል እንደዛ ማድረጉ። ያው አሁን ግን ቢሮ ውስጥ እንዴት ነው ወጣ ብንል አይሻል ማለት በቃ እኔ በጣም ወደድኩት። እየሳማት እኮ ነው አይደለም? ይኸውልህ ተረጋጋ። ምን ነው እሱ ራሱ ምን እያደረገ ነው? ይሄ ውሻ ስራው ነው። ምን አደረገ? ምን አንተ እንግባ። ኧረ ቆይ ለእሷ ስንት ነገር ከፍዬላት አውቃለሁ እኮ ብዙ ነገር አድርገላታል። አንተ ተረጋጋ። ሰው ላድርግሽ ሰው ይኸውልህ መንገሻ ተረጋጋ። ተረጋጋ በል። እንደዚህ አይደለም እንድትሆን አይደለም እኮ የፈታናት ነገር ምን ነው? ተረጋጋ እንጂ። እንዴት ነው የምረጋጋው? አዎ እንደዚህ እኛ ችግር ውስጥ ነው ከተን እንደዚህ። አንተ ደግሞ ሳምልኝ ያለ ማን ነው እንዴ? አይደለም ሳምልኝ ያለ ወይ እንዴ? አረልሽ ማን ትክክል ኩኩች እሱ ምን ያደርጋል? ተፋት እኮ እሱ ምን ያደርጋል? ፈትልኝ እንጂ ሳምልኝ አይደለም እሱ ተው ተረጋጋ እንጂ። አንተ ያማል ልጅ አንተ ልጅ ወይኔ በስመ አብ ወልድ ተረጋጋ እንጂ። ሳምልኝ ታዲያ ማን ያለ አንተ ዝም በል ራስህ ፈትልኝ ነው እንዴ? አንተ አንዴ ፈትልኝ አልከው እና ሳምልኝ ቢዋለሁ እኮ ነው የራስህ ጥፋት ነው። እሷ ናት ባለጌዋ። እሷ ናት ባለጌዋ። እንዴ ምን ሆነ? አንተ ተረጋጋ እንጂ። እንዴት ነው የምረጋጋው? ኧረ ለምን ነው የፈተኑልኝ አልከው? እና ሳምልኝ ያለ በስመ አብ ቡና ነው ተጣጣ። አንተ ራስህ ላይ ይውጣ ትበል ባትወስ ተቀበሉ። ሶስታላችሁ ነው ይቆራ ተረፍክ እንዴ? አስወጣው? አዎ አስወጣው። በእናትህ በሽተኛ ልጁ ራሱ በሽተኛ ነው። ማማና አረንታ ራሱ አይደል የፈተኑልኝ ያለው እንደዚህ አይነት ነገር ጣሪ ስማንተ በኢየሱስ ምንድን ነው ያደረገው? ይሄንን መልቀቅ ሁላ አልነበረብን። በቃ መከሰሳ አይደል ይሄ ማለት እንት ራሱ አንዴ ፈተኑ ራሱ ፈተኑልኝ ብሎ እንደዚህ እንትን ይላል ይሆነ ወይ በቃ ሲያተ አልተጎዳማ። እንግዲህ ቤተሰቦቻችን ነው ሲጀመር ጤነኛ ሰው አላጋጠመንም። ዛሬ ራሱ ፈተኑልኝ ብሎ ራሱ ፈተኑልኝ ጡዘት የሆነ ሰው መጨረሻ እንግዲህ የተፈጠረውን አይታችኋል። አይ ያዞር አይደለም። አይ እኔ ደህና ነኝ። አሁን ትንሽ ረፍት አድርጉ ምናምን ነው ደህና ነኝ። ግን አንዳንድ ጊዜ ምንድነው ራሱ ፈተኑልኝ ብሎ ራሱ ደግሞ እንደዚህ ያደርጋል ብለንም አልጠበቅንም ነበር። ልጁ በሽተኛ ነው ሲጀመር ይመስለኛል። ወይ በድሮ ህይወቱ ወይ ቦክሰኛ ነው ምናምን። እኔ ግን ሳስበው ለልጅቷ እየፈረውላት ነው። ወደ ቤት እንትን ከሆነ
የት ሄዳለች? እንግዲህ ነው ታገኛት ክፍለ ሀገር ነው የመጣችው። እኔን እንደዚህ ያደረገኝ እንግዲህ ፈተነልኝ ብሎኝ እኔን እንደዚህ ያደረገኝ እሷን ደግሞ ምን ሊያረጋት እንደሚችል ሰማታል እንዴ? እኔ አልሳምኳትም ገና ልስመኝ ስትል የገባው ቀውጢ እኮ አደረገው እኮ አልሳምኳትም ገና እንደዚህ ስለዞረች ኦልሬዲ ያው የሳምኳት መስሎት ነው መጡ ያሳረፈኝ አልሳማትም እያልኩት እኮ ነው። አይ ብቻ ፈተነልኝ ተብለህ አንተ ራስህ ትሰማለህ እንዴ ብሎ እንግዲህ ተማተሙት። በጣም ከባድ ነበር። ለማንኛውም በቃ ብቻ የተፈጠረውን አይታችሁታል ሁላችሁ። ፈታኙ ካሜራ እንግዲህ ለዛሬ የነበረው ቆይታ ይሄንን ይመስል ነበር። ሁላችሁም ላይክ ሰብስክራይብ ሼር ማድረግ እንዳይረሳ። ኮሜንት ላይ ደግሞ እንግዲህ ስለ እንደዚህ አይነት እብድ ሰው ምንድነው እስኪ እኔ እንግዲህ ማለት ኮሜንት ላይ እስኪ እናንተ ሀሳብ አስቀምጡልን። መቻቻ ዛሬ የነበረው ቆይታ ይመስል ነበር። እንግዲህ እኔ ከዚህ በኋላ ወይ አንተ ተፈትናለህ እኔ አልፈተና። እኔ በየሳምንቱ ባለፈው ተፈነገር ባሁን እንደዚህ እኔ ቀጣይ አንተ ነው ተፈተና። ካልሆነ በእንደዚህ አይነት መቀጥቀጥ ይመቻችሁ ብቻ